ታውቂያታለሽ እና በስልክ ስንቴ ነው ያዋራሽኝ ማንሽ ምንድነሽ አለችኝ ግራ ገባኝ ማለት ነው ኧረ እኔ የሱ ፍቅረኛ ነኝ ሊያገባኝ እሑድ ሽምግልና ሊላክ አይደል እንዴ ምንድነው የምታወሪው አለችኝ እናትዬ እያየዋት ይሄ ፊቷ እየቀላ መጣ ማለት ነው ምንድነው የምታወሪው ምንድነሽ እንዴ እያለችኝ ማለት ነው ከዛ እንዳልኩ ያክስቱ ልጅ አለች አይደለ አስጠሪልኝ አልኳት ስሟን ስጠራ ይዟት ይመጣ የነበረችው አንቺ ጋር እሷን ስጠራት አለች ታውቂያታለሽ መጣች ልጅቷ ስታየኝ ልጅቷ ደነገጠች ከዛ ምንድነው ትግባ ታውቂያታለሽ ስትባል አለች ሂጂ እስቲ ቆይ አለቻትና እስቲ ንገሪኝ ሁሉንም ነገር አለች ቆማችሁ ተወርሶ አልገባውም ደንግጣለች በቃ እናትየው በጣም እያሳዘነችኝ ነው እናትየው ይዘ ሰዓት ማለት ነው ከዛ መናገር ቃል አጣሁኝ ማለት ከምን ጀምሬ እንዴት እንደማስረዳት ግራ ገባኝ ማለት ምኑን ልንገራት ያልኳት ከ10ኛ ክፍል ጀምሮ እስከ ዛሬ ድረስ ፍቅረኛ ነበርኩኝ አልኳት ከዛ ሽማግሌ ሊላክ እንደዚህ ቀን ተቆርጦ ቤተሰቦቼ የተዘጋጁ ነው ማክሰኞ አንቺ ጋር ቀጠሮ ነበረን እና ደውለሽ ሰደብሽኝ ለምን ቀራችሁ ብለሽ ይሄን ነው ማውቀው አልኳት አንበዋ መጣናትየው ማለት እኔ ያለቀስኩ ነው ይሄን ምለው እኔ ሲጨንቀኝ ደግሞ የሆነ የሚያፈነኝ ነገር አለ ይጥለኛል ወላ እየታፈንኩ ነው በቃ ማውራት ያቃተኝ ነው ከዛ ዘመድ ያልኩህ ማለት ነው በጣም ዘመድ ያልኩህ አብራኝ ያለች ልጅ በቃ በጣም ጎርቷታል ይሄን ብቻ ነው ነግርሽ የምችለው አለቻትና ከዛ ቦታ እሷ ይዘኝ ሄደች ከዛ ወደ ቤት ተመለስኩኝ እሷ ስራ ነበረባት በቃ ተረጋጊ ብላ ሄደች አከሬ ነበረች አከሬ ራሱ በጣም ከከሬ ጋር ደግሞ ይቀራረባሉ እና ያው ስለ ፋሚሊው ራሱ እንደዚህ ያወራታል ለሷ ይነግራት ነበር ስለ ቤተሰቦች ምን ይያ ነበር የሚነግራት ለሷ ግቢ ውስጥ 2-3 መኪና ያለ ምንም ጥቅም እንደቆመ ስለ አባቱ ባለስልጣንነት ከዛ ደግሞ የሚሰራቸው ስራዎች ከአባቱ የተቀበለውን የሚሰራቸውን ስራዎች ይናገር ነበር በቃ ማለት ይሄ በጣም የልጥጥ ልጅ ላይፍ እሱን ነበር የሚናገረው ታዲያ አንዱ መኪና ለምን ይመጣ ነበር ይዞ መኪናማ መኪና ይዘን እንዴ መኪና ይዞማ ነው የሚመጣው ከዛ እኔም መኪና ይዞ ነው የሚመጣው ከዛ ደግሞ 2 ፓስፖርት እጁ ላይ ሳይ የሚነግረኝ ነገር እውነት እንደሆነ ማረጋገጫ ነው 2 ፓስፖርት ማውጣት እችላለሁ ከዛ ደግሞ የአሜሪካ መንጃ ፍቃድ ነበረው የአሜሪካ መንጃ ፍቃድ የሱን ነገር መጨረሻም እነግርሃለሁ አትገረም እሺ እና ያ ስለነበረ እኔም ከሬም ማንም አልጠረጠረም ማንም ሰው ምንም ነገር የጠረጠረ ነገር የለም አላምን አለችኝ በቃ አላምን አለችኝና ትታኝ በቃ አንቺ እንደው ምን አይነት ልጅ ነሽ ምናምን ብላ ወደ ራሷ ስራ ሄደች ማለት ነው እኔ ግራ ገብቶኛል ሐሙስ ማለት ነው ዝም ብለሽ የምትጨነቂው አይነት ነገር ምንድነው የምታወሪው ምናምን አይነት ነገር ልታምነኝ ልሰማኝም ፍቃደኛ አልሆነች ከዛ ሐሙስ ነው እንግዲህ ይሄ እሷ ተነስታ ወደ ስራዋ ሄደች ከዛ እናትየው ደውላ ለካ እሱን ተናግረዋለች ምንድነው የመጣው ምንድነው የምሰማው ብለዋለች ከዛ ደወለ እኔ ሲደውል በቃ ኤክስፔክት እያረኩት የነበረው ነገር ማለት ነው በቃ በጣም ስለምወድሽ እንዳላጣሽ ስለምፈልግ ነው የዋሸውሽ እንዲለኝ ነው የፈለኩት እንደዛ ሲለኝ እሺ ይቅርታ አድርጌልሃለሁ ልለው ነው የፈለኩት እና ተቀጥይም በቃ እሱን ማጣት ለኔ ሞት ነበር ከሞትም ሞት እና እንደዛ እንዲለኝ ነው የፈለኩት በቃ እንጂ አንተ ባለጌ አንተ እንደዚህ ምናምን ብሎ እሱ ላይ መጮህ የለም በቃ ሲደውል አቤት አልኩት ከዛ ምን ይሁን ብለሽ ነው እናቴ ጋር ሄድሽው አለ ከዛ እንዴ ምን ማለት ነው አንተ ስለምን እንደዚህ ታረጋኛለህ ምንድነው